አንድ አንሆንም ማለት ነው። አንገነባም ማለት ነው ወገኖቼ። እንደ ማንኛውም ሰው ልጆች ልናሳድግ እንችላለን ምናምን፣ የተገነባ ቤት ግን አይኖረንም። ጽኑ የሆነ የእግዚአብሔርን ነገር ከትውልድ ትውልድ የሚያስተላልፍ ቤት አይኖረንም። በቃ አንጣበቅም፣ አንድ አንሆንም፣ ወዳጆች አንሆንም፣ አብረን ኢንጆይ የምናደርግ የምንነፋፈቅ በቃ አንሆንም። ወደዛ ሌብል አናድግም። በቃ ኮኤግዚስት ነው። ቅድም እንዳልኩት ተስማምተን በቃ መስመር አስምረን ቀይ መስመር መካከላችን አለ። ማይጣሱ ማነካቸው በቃ ወይ ሲነሱ ቁጣ ቁጣ ሚለን ወይ ሲነሱ ምንሸሻቸው እንደዚህ ይሆናል ወገኖቼ። ስለዚህ መነጋገር በጣም ኢምፖርታንት ነው፣ ግን በጥበብ ቅድም ብለናል። ሌላው ደግሞ መቀመም ያስፈልጋል። አራተኛው መቀመም ነው። ምላሳችን ወዳጅ ማድረግ ማለት መቀመም። እኔ ለባሌ ጉዳቴን ስነግረው በፍቅር በጸጋ በአክብሮት መቃኘት አለበት። ከዚህ ውጭ የሆነው ነገራችን ላይ ትክክለኛውንም ሜሴጅ እኮ አያስተላልፍም። ምንም አያመጣም። በቃ ምንም ማለት ከመጉዳት ውጭ ጥቅም አያመጣም። ምንም አይሰራም። ያ ሰው ወይም ደግሞ ባለቤቴ ስለ ጉዳይ እንዲጸጸትና እንዲመለስ አያደርገውም። የበለጠ ዲፌንሲቭ እንዲሆን በጣም በቃ ወደ ኃይል ወደ ግትር እንዲሆን በዛ ነገር እንዲጸና ነው የሚያደርገው እንጂ አያመጣም ወገኖች። እንዲህ አይነት ነገር አያመጣም። የተቀመመ ንግግር ግን ለውጥ ያመጣል፣ ልብን ይነካል፣ ያስማማል፣ ይመልሳል ወገኖቼ። ሰው በፍቅር በጸጋ በአክብሮት መቃኘት አለበት። ጉዳትም ቢሆን በደል መነገር አለበት። እንዳላዩ መሆን አይደለም ትክክለኛው ነገር። እኔ ሊያንጸኝ የሚችለው ባሌ ነው። ላንጸው የምችለው እኔ ነኝ። የምንተናነጸው በመነጋገር ውስጥ ነው። ጥፋቱን ማወቅ አለበት፣ ጥፋቴን ማወቅ አለብኝ፣ ግዴታ ነው። ማናችሁም የማታውቁትን ጥፋቴን ያውቃል፣ እኔም አውቃለሁ። ስለዚህ ከሱ በላይ ማንም ሊያንጸኝ አይችልም።